ክረምት በመጣ ቁጥር ሁል ጊዜ ዲፕሬስድ ነበር። በሁል ጊዜ ማደርገውን ነገር አላውቅም። በቃ የሆነ ማይንድለስሊ ስክሮል አደርጋለሁ፣ መጥፎ የሆኑ ሀቢቶች ውስጥ እገባለሁ። ራሴን በቃ ሁል ጊዜ ቦሪንግ ሆኜ ነው ማለት 3 ወር ሙሉ ምንም ሳላውቀው ነበር የሚያልፈው እና አምና የ2016 ክረምት ላይ ነበር የኔ ህይወት ኮምፕሊት የተቀየረው። የዛኔ ነበረ ኮንተንት ክሪኤሽን፣ ቪዲዮ ኤዲቲንግ፣ ዲጂታል ማርኬቲንግ እነዚህን ሁላ ሙያዎች አክቹዋሊ ራሴ ላይ ኤክስኪዩት ማድረግ የቻልኩት አምና ክረምት ላይ ነበረ። እናንተ ይህንን የክረምት 3 ወራት ራሳችሁ ላይ በደንብ የምትጠቀሙ ከሆነ ራሳችሁን እንግዲህ አሁን ካላችሁበት ደረጃ በጣም ሃይ ሌቭል ላይ ሆናችሁ ቀጣይ ዓመት ራሳችሁን ታገኛላችሁ ማለት ነው። ይሄ ነገር ቻሌንጅ ስለሆነ ቴሌግራም ቻናል አለኝ፣ ከስር ሊንክ ዲስክሪፕሽን አስቀምጣላችኋለሁ። እዛ ላይ አፕዴት የተደራረግን ምን ማድረግ እንደሚጠበቅባችሁ በሙሉ እዛ ቴሌግራም ቻናል ላይ አፕዴት ማድረጋችሁ ይሆናል። እናንተ ገብታችሁ እዛ ላይ ጆይን ማድረግ እንዳትረሱ። ለማታውቁኝ ፍራኦል እባላለሁ። እዚህ ቻናል ላይ ስለ ኮንተንት ክሪኤሽን፣ ስለ ቢዝነስ ራሴ ላይ ኢምፕሊመንት አድርጌ ስለጠቀሙኝ ነገሮች የምነግራችሁ። እዚህ ነገር ላይ ኢንትረስትድ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ዛሬ የምነግራችሁ እነዚህ 5 ራሴ ላይ አፕላይ አድርጌ የጠቀሙኝ ነገሮች ናቸው። ከዛ ደግሞ መጨረሻ ላይ እንደ ቦነስ ቲፕ አድርጌ የምነግራችሁ ቲፕ አለች ማለት ነው። እስከ መጨረሻው ድረስ ማየት እንዳትረሱ። ወደ መጀመሪያው እንለፍ። ሰልፍ ዲሲፕሊን ቻሌንጅ ነው። ማለትም ደግሞ ቀናችን ውስጥ ሁል ቀን በቀን ልናደርጋቸው የሚገቡ ነገሮች ናቸው የምነግራችሁ። እነዚህ ነገሮች ዋና ሀሳቡ ምንድን ነው? አክቹዋሊ ሌዚ ናችሁ። እኔም ሌዚ ነበርኩ። ማይንድለስሊ ነው ስክሮል ማድረገው። እስከ 8 ሰዓት ምናምን አመሽ ነበር ቲክቶክ እያየው ፊልም እያየው ቀኑን ሙሉ ውል ነበረ ምናምን። ታይሜን ማኔጅ ማድረግ አልችልም ምናምን። በነዛ አይነት ሀቢት ውስጥ መታችሁ ቀጥታ ራሳችሁን ዲሲፕሊን ማድረግ በጣም ከባድ የሆነ ነገር ነው። ለዛ ነው እነዚህን ቻሌንጆች ያዘጋጀውላችሁ ማለት ነው። የመጀመሪያው የሰልፍ ዲሲፕሊን ቻሌንጅ ምንድን ነው? አልጋችሁን ቀን በቀን ለተከታታይ 3 ወራት ማንጠፍ ነው። ይሄ ነገር በጣም ዲሲፕሊን ያስተምራችኋል። አይ ነው እኔ አሁን የራሴ ቢዝነስ አለኝ፣ ኮንተንት ክሬት እያደረግኩ ነው። በራሴ ዙሪያ በጣም ብዙ ሰዎች አሉ ምናምን። አሁን አልጋዬን ብታዩት አልጋ ያልተነጠፈም፣ ምክንያቱም ፕራዮሪቲ የምሰጠው ነገር የለም። እናንተ ግን ገና ቢዝነስ አልጀመራችሁም፣ ገና ወደ ቢዝነስ ውስጥ አልገባችሁም። በአብዛኞቻችሁ ምንም የምታደርጉት ነገር የለም። አልጋ ማንጠፍ ራሳችሁን ካስተማራችሁ ወደፊት በጣም ብዙ ነገሮችን ማከናወን አይከብዳችሁም። አልጋ ማንጠፍ ራሳችሁን አለማም። ሌላኛው ደግሞ መጽሐፍትን ማንበብ ነው። መጽሐፍን ነክቼ አላቅም። መጽሐፍ የሚባለው ነገር አንብቤ አላቅም። ይሄ የትምህርት ቤት መጽሐፍ ውጪ አንድ ቀን መጽሐፍ አንብቤ አላቅም ነበረ። ለመጀመሪያ ጊዜ መጽሐፍ የሚባለው ያነበብኩት አምና ነበረ። እስካሁን ድረስ ኦልሞስት እስከ 15 መጽሐፎችን ድረስ አንብቤ ያለው ይዘን አንድ ዓመት ከምናምን ማለት ነው። እናንተም በዚህ ቻሌንጅ ውስጥ ከገባችሁ መጽሐፍ ማንበብ ግዴታችሁ ነው። መጽሐፍትን ማንበብ የመጀመሪያችሁ ከሆነ አቶሚክ ሀቢት ከሚለው ጀምሩ። ቢካዝ ጥቃቅን የሆኑ ሀቢቶች ተደራርበው አሪፍ ነገር ሊፈጥሩልን የሚችሉት የሚለውን በጣም ሞቲቬት እያደረጋችሁ የሚነግራችሁ የሆነ ዶፓሚን ሪሊዝ እያደረገላችሁ ሞቲቬት እያደረጋችሁ የሚነግራችሁ መጽሐፍ ስለሆነ እሱን መጽሐፍ እንደ መጀመሪያ ከሆናችሁ አንብቡት። ከዛ በኋላ ሪች ዳድ ፑር ዳድ፣ ስለ ገንዘብ ፋይናንስ ምናምን አንብቡ። ፊክሽን አታምኑ። ፊክሽን ኢትስ ፊክሽን፣ ምንም ዝም ብሎ ምናብ ላይ ያለ ነገር ነው። ለህይወታችሁ የሚጠቅም ለኑሯችሁ ሊጠቅም የሚችል ወደፊት ቢዝነስ ስገነቡ ሊጠቅማችሁ የሚችል መጽሐፍ ላይ ብቻ ጊዜያችሁን አጥፉ። ስለዚህ መጽሐፍ ማንበብ ራሱ ሌላኛው ዲሲፕሊን የሚያደርግ ነው። ቀን በቀን እነዚህ መጽሐፎች አንብቧቸው። ሌላኛው ደግሞ ጆርናል ማድረግ ነው። ጆርናል ያደረግኩት እኔም ለመጀመሪያ ጊዜ አምና ክረምት ላይ ነው። አሁንም ነገራችኋለሁ በጣም ህይወቴ የተለወጠው። ቢካዝ አሁን ላይ የሆነ ሞቲቬሽን ሳጣ ያኔ ማደርጋቸው ነገሮች ያኔ ያቀድኳቸው ነገሮች ናቸው ለካ አሁን ላይ ያደረሱኝ እና ያኔ ስመኛቸው የነበሩትን ነገር ገልጫ ነባቸዋለሁ። ስለ ጆርናሊንግ ሌላ ቪዲዮ ሰራላችኋለሁ በደንብ ዲፕ አድርጌ። ግን ጆርናል ስታደርጉ ዝም ብለን ነው ውሏችንን ነው የምንጽፈው ወር እንዴት ነው ካላችሁ የመጀመሪያው ግራቲቲዩድ ጆርናሊንግ የሚባል ነገር አለ። እኔ ስጽፍ ማታ ነው የምጽፈው አብዛኛው ጊዜ። የመጀመሪያ ግራቲቲዩድ እና እስቲ ቀኔ ውስጥ በጣም ቴንክፉል የመሆንባቸው ጊዜያቶች ምን ነበሩ? በህይወት አለው ጋድ አይ ዋንት ቱ ቴንክ ዩ። የተራመድኩ ነው፣ ብዙዎች አልጋ ላይ የማንቀቁ ነው፣ እኔ ግን የተራመድኩ ነው። በሰላም መውጣት መግባት ይችላል። ቢዝነሴን እያስኬድኩት ነው፣ ኮንተንት ክሬት እያደረግኩ ነው፣ ስራዬን እየሰራው ነው። ዲስ ኢዝ ግራቲቲዩድ ጀነራሊንግ እንለዋለን ማለት ነው። በቃ ቴንክፉል መሆን በጣም ግዴታ ነው። ሁለተኛው ደግሞ ሪሰንት የሆኑ ፊሊንጎቻችንን የምንጽፍበት ነው። ሪሰንት ፊሊንጋችሁ ምንድን ነው? ኮንፊደንሳችሁ ምን ያህል እየሄደ ነው? ኮንፊደንሳችሁ ከመቶ ውስጥ ሬት አድርጉት። ሪሰንት ፊሊንጋችሁ ምንድን ነው? በጣም ሎናችሁ
በጣም ደስተኞች ናችሁ፣ እሱን በሙሉ ይጻፍበታል ማለት ነው ሪሰንት ፊሊንግ ላይ። ሌላኛው ደግሞ ፕሮብሌም ናችሁ ነው። ፕሮብሌም ሪሰንትሊ ያጋጠሟቸው ያሉ ፕሮብሌሞች ምንድናቸው፣ እንዴት ነው ፊክስ የሚደረጉት ብላችሁ ትጽፏቸዋላችሁ። ቢኮዝ አብዛኛው ችግሮቻችን የምንጨናነቅባቸው በጣም ብዙ ጊዜ የምናስብባቸው ብንጽፋቸው ዝርዝር አድርገን ብንጽፋቸው ብናስብባቸው በጣም አሪፍ የሆኑ ሶሉሽኖችን ነው የምናገኘው። ራይት ሶ እናንተን ብትሆኑ ሪሰንት የሚያጋጥማቸውን ፊሊንጎች ጻፏቸው። በቃ ይሄ ችግር ገጥሞኛል። ኦኬ ስትጽፉት ራሱ አይምሯችሁ ወዲያውኑ የሆነ ሶሉሽን ነው የሚልክላችሁ። ሶሉሽን የሚባለውን ነገር ራሱ ጆርናሊንግ ላይ ማግኘት ትችላላችሁ ማለት ነው። ሁለተኛው ደግሞ ስኪል ዴቨሎፕመንት ነው። አብዛኞቻችሁ የምትፈልጉት ፓርት ነው የምትፈልጉት። አብዛኞቻችሁ ተማሪ ናችሁ፣ ቤታችሁ ውስጥ ናችሁ። ስኪል ዴቨሎፕመንት ጋር ስንመጣ ለእናንተ ተብሎ የተዘጋጀ ይሄንን ተማሩ ተብሎ የተዘጋጀ ነገር የለም። አንድን ነገር ወዳችሁት የምትሰሩት በጣም ብዙ ሰዓት ስትቆዩበት ብቻ ነው። ይሄ ለእናንተ ፐርሶናሊቲ ጋር ይሄዳል፣ ይሄኛው ከእናንተ ጋር የሚሄዳል የሚል ምንም አይነት ስኪል የለም። ስኪልን የምትፈልጉ ከሆነ እያንዳንዱ ነገር መሞከር ይኖርባቸዋል። ስለ ዲጂታል ማርኬቲንግ የማያውቅ ሰው ዲጂታል ማርኬቲንግን ሊወደው አይችልም። ቪዲዮ ኤዲቲንግን የማያውቅ ሰው ቪዲዮ ኤዲቲንግን ሊወደው አይችልም። አብዛኞቻችሁ በቃ የሆነ ነገር ነው እንዲሰጣችሁ የምትፈልጉት። በቃ ይሄ ነው ለእናንተ ተብሎ እንዲሰጣችሁ፣ ይሄን ተማሩ ተብሎ እንዲሰጣችሁ ትፈልጋላችሁ። ግን እንዲህ ብሎ ነገር የለም። እኔ በጣም ብዙ ስኪል ነው ራሴን ያስተማርኩት። ቪዲዮ ኤዲቲንግ ራሴን እንደመጀመሪያ አስተምሬያለሁ። ግራፊክ ዲዛይኒንግ ራሴን አስተምሬያለሁ። ዲጂታል ማርኬቲንግ ራሴን አስተምሬያለሁ። ኮንተንት ክሬሽን ራሴን አስተምሬያለሁ። I have a lot of skill እና መጨረሻ ላይ ነው አንዱ ላይ ኦብሰስድ ሆናችሁ መቆየት የምትችሉት ማለት ነው እንጂ መጀመሪያ ላይ በጣም ብዙ ነገሮች ትሞክራላችሁ። ዛሬ የማሳያችሁ እነዚህ ሃይ ኢንካም የሆኑ ስኪሎች ናችሁ። እነዚህን አንዱን መርጣችሁ ኦብሰስድ ሆናችሁ አንዱን ተማሩት፣ ካልሆናችሁ ደግሞ ትቀይሩታላችሁ። የመጀመሪያው ሃይ ኢንካም ስኪል ቪዲዮ ኤዲቲንግ ነው። ቪዲዮ ኤዲቲንግ አይ ኖ በጣም ብዙ ቦታ ሰምታችኋል። ስለሱም ብዙ ነገር መናገር አይጠበቅብኝም። ቪዲዮ ኤዲቲንግ ራሳችሁን አስተምሩ። ላይክ ኮርስ ግዙ። ኮርስ መግዛት ካቃታችሁ ደግሞ ዩቲዩብ ላይ በጣም ቤዚክ የሆኑ ስኪሎች አሉ። ስልክ አለ የምትሉ ከሆነ የማይክ ዩቲዩበርስ አለ ስለ ቪዲዮ ኤዲቲንግ። እኔም እዛ ላይ የተማሩት ምንም ሀምብሎኝ ነው ነገራችሁ። ፒሲ አለ የምትሉ ከሆነ ደግሞ ከ16 ጂቢ ራም በላይ ፕሪሚየም ፕሮን ተማሩ። ቢኮዝ እሱ ላይ በደንብ አሪፍ አክሰስ የሚያደርግ ፒሲ ስላላችሁ ማለት ነው። ቢኮዝ በጣም ብዙ ቢዝነሶች ወደ ቪዲዮ ኮንተንት እየመጡ ነው። አሁን ላይ በጣም ፕሮፌሽናል የሆነ ቪዲዮ ኤዲተር ይፈለጋል። በጣም ብዙ ታለንት ያላቸው ሰዎች አሁን ላይ ገበያ ላይ ያሉ ሰው። እናንተ ስትገቡ ቪዲዮ ኤዲተር ነኝ ብላችሁ ስትገቡ ያላችሁን ጥቂት የሆነች እውቀት አይደለም ይዛችሁ መግባት ያለባችሁ። በጣም ሃይ ታለንትድ ሆናችሁ ነው መግባት ያለባችሁ። በጣም ብዙ ታለንትድ የሆኑ ሰዎች አሉ። እናንተም ራሴን ቪዲዮ ኤዲተር አስተምሬያለሁ ሳይሆን ምን ያህል ለዛ ነገር በጣም ብቁ ነኝ፣ የምታያቸውን ግራፊክሶች እየሰራቻቸው ነው ወይ፣ በጣም ፕራውድ የምትሆንባቸው ቪዲዮ ኤዲተሮች አሉ። እነሱ የሚሰሯቸውን ስራ የተከታተላችሁ እየሰራችሁ ነው ወይ የሚለው ነው እንጂ ዋናው አይዲያው ስራ ማግኘቱ አይደለም። ስራ ማግኘቱ እናንተ በጣም ፕሮፌሽናችሁ ባደገ ቁጥር ታገኙታላችሁ። ቪዲዮ ኤዲቲንግ በጣም አስፈላጊ ስራ ነው። በጣም ተፈላጊ የሆነ ስራ ነው እና ደግሞ ሃይ ዲማንድ ያለው ስራ ነው። ቢካዝ ሁሉም ቢዝነሶች ወደ ዩቲዩብ ወደ ኮንተንት እየመጡ ስለሆነ ማለት ነው። ሁለተኛው ደግሞ ኮፒ ራይቲንግ። ይህንን ነገር በቅርብ ጊዜ ነው ሪላይዝ ያደረኩት ወይም ደግሞ ወደዚህ ማርኬት ስመጣ። ከዚህ በፊት ሲነግሩኝ ኮፒ ራይቲንግ ምንድነው የሚያስፈልገው ነበር፣ ግን አክቹሊ ያስፈልጋል። ስፔሻሊ ለቢዝነሶች የሆነ ኮንተንት ክሬት እያደረጋችሁ ከሆነ የሚወራ ነገር ያስፈልጋል፣ ኮንቴክስት ያስፈልጋል። ያንን ኮንቴክስት ደግሞ በጽሁፍ የሚያቀርብ ሰው ያስፈልጋል። ያንን በጽሁፍ የሚያቀርብ ሰው ደግሞ የማስታወቂያ እውቀት፣ የሰዎችን አእምሮ ሊይዝ የሚችል ነገር በደንብ ክሬት የተደረገ ነገር ሊያውቅ ይገባል። ኮፒራይቲንግ ስኪል እንዴት ነው ራሳችሁን የምታስተምሩት? መጀመሪያ ላይ ማስታወቂያችሁን መመልከት ነው የመጀመሪያ። ከዛ በኋላ እነዛ ማስታወቂያዎች በራሳችሁ እስቲ ለምሳሌ ለሆነ ምግብ ቤት ማስታወቂያ ስራ በባል እንዴት ልሰራው እችላለሁ ብላችሁ ለራሳችሁ ጻፉ። ያን ነገር ትሬን እያደረጋችሁ ስትመጡ ፖርትፎሊዮአችሁ ላይ ታስቀምጣላችሁ። ፖርትፎሊዮአችሁን ይዛችሁ ደግሞ አውትሪች ማድረግ ነው ክላይንቶችን ማለት ነው። ያው በዚህ አይነት መልክ ለዚህ ሆቴል ሰርቻለሁ፣ በዚህ እንትን ሰርቻለሁ ልትሉ ትችላላችሁ። ኮፒራይቲንግ በጣም ወሳኝ የሆነ ነገር ነው። ኮፒራይቲንግን ለመማር በጣም ቀላል ነው። ወይ ምንም አይነት ኤአይ ኤግዚስት አያደርግም። ቢኮዝ አሁን ላይ የምትሰሩት ስፔሻሊ ኢትዮጵያ ውስጥ ከሆናችሁ በአማርኛ ነው የምትሰሩት። በአማርኛ ደግሞ ከሆነ በአማርኛ እውቀት ሊኖራችሁ ይገባል ሞር ማለት ነው። እንግሊዝኛ ከሆነ ኤአይ ስክሪፕቱን ሙሉ ሊጽፍላችሁ ይችላል። ነገር ግን አማርኛ ነው። አማርኛ ከሆነ ደግሞ ከራሳችሁ ክሬቲቪቲ ስለሚጠይቅ ሞር ኦብሰስድ መሆን ያለባችሁ ማስታወቂያ አይቶ ያንን ማስታወቂያ በራሳችሁ ኢምፕሊመንት አድርጋችሁ መስራት፣ ያንን ኢምፕሊመንት ያደርጋችሁትን ፖርትፎሊዮአችሁ ላይ አድርጋችሁ ወደ ስራ መግባት ነው፣ ወደ አውትሪች ማድረግ ነው ማለት ነው።
ሌላኛው ደግሞ ግራፊክ ዲዛይኒንግ ነው። ግራፊክ ዲዛይኒንግ አሁን ላይ በጣም ተፈላጊ ነው። ማለት ይሄ ቦሪንግ የሆነ በጣም ብዙ ቀለም የተዘበራረቀበትን ነገር መስራት አይደለም። አሁን ግራፊክ ዲዛይኒንግ ማለት ስቶሪ ቴሊንግ የሚባል ነገር አለ። ቴምፕሌቶችን በስርዓት መጠቀም፣ ከለር ፓሌቶችን በስነ ስርዓት ማወቅ ነው ትክክለኛ ግራፊክ ዲዛይን። ሶ እናንተም ብትሆኑ አሁን ግራፊክ ዲዛይኒንግ በጣም ብዙ ኮርሶችን ምናምን ታያላችሁ እንትን ላይ እነሱ ላይ አይደለም። ዋናው የእናንተ ክሬቲቪቲ ነው። ያንን ክሬቲቪቲ ለማምጣት ሜይ ቢ 6 ወር 7 ወር 8 ወር ይፈጃል። ሶ ያንን ነገር ካመጣችሁ ተማሪ የራሳችሁን ቤዚክ የሚባለውን ነገር በጣም ብዙ ገንዘብ ልታገኙ ይችላላችሁ። እናንተም ብትሆኑ አሁን ላይ ግራፊክ ዲዛይኒንግ ተማሩ። ቀን በቀን ቢያንስ በቀን 30 ደቂቃ ኦር 1 ሰዓት ፕራክቲስ እያደረጋችሁ ብታያቸውን የተለያዩ ዲዛይኖች፣ ፖስተሮች፣ ሎጎዎችን በራሳችሁ ፊገር አውት ለማድረግ ሞክሩ። እነሱን ደግሞ አምጥታችሁ ፖርትፎሊዮ ላይ ማድረግ፣ እነሱን አውትሪች ማድረግ፣ ሶሻል ሚዲያ ላይ ፖስት ማድረግ ሊሆን ይችላል። እየደወላችሁ ይኸው ልስራላችሁ ማለት ትችላላችሁ። በነፃም ደግሞ ሄዳችሁ መስጠት ትችላላችሁ። ሌላኛው ደግሞ ዲጂታል ማርኬቲንግ ነው። ዲጂታል ማርኬቲንግ በጣም ብሮድ የሆነ ኮንሰፕት ነው፣ ግን ደግሞ ከነዛ ውስጥ አንዱን ስኪል ኢምፕሊመንት ካደረጋችሁ አሰር ፍሪላንሰርም ፉል ታይምን መስራት ትችላላችሁ። የመጀመሪያው ልትማሩት የምትችሉት ሶሻል ሚዲያ ማኔጅመንት ነው። ሶሻል ሚዲያ ማኔጅመንት ቤዚክ የሚባለው እንደ ጀማሪ ከሆናችሁ ምንም ነገር አላውቅም የምትሉ ከሆነ ከስር ቪዲዮን አስቀምጬላችኋለሁ። እዛ ላይ ቪዲዮን ስጨርሱት ገብታችሁ ማየት ትችላላችሁ። ሌላኛው ደግሞ ሶሻል ሚዲያ ማርኬቲንግ ኤጀንሲ ነው። እናንተ መሀል ላይ ትኩረት የምታደርጉት ሴልስ ላይ ነው። እናንተ የምታገናኙት ዋናው ክላይንቱን ታገኛላችሁ። ስራውን የሚሰሩ ሰዎችን ዴሊቨር እያስገባችሁ ለእነሱ የከፈላችኋቸው እናንተ ስራውን ዴሊቨር አድርጋችሁ መሀል ላይ የሚገኘውን ትርፍ መውሰድ ነው። ይሄ ደግሞ ሶሻል ሚዲያ ማርኬቲንግ ኤጀንሲ እንለዋለን ማለት ነው። ሌላኛው ደግሞ አድ ስፔሻሊስት መሆን ነው። አድ ስፔሻሊስት ፌስቡክ አድ ሊሆን ይችላል። አሁን ላይ ሀገራችን ላይ የሚሰራው ፌስቡክ አድ ነው። ፌስቡክ አድን ጥቅቅ አድርጋችሁ ማወቅ፣ ዲዛይነሮችን ማወቅ፣ ታርጌቲንግ የሆኑ ነገሮችን ማወቅ፣ እነዚህ ስለ ፌስቡክ አድ ያላችሁን ኤክስፐርቲዝ በደንብ ማስፋት ለብቻው ራሱ በጣም ብዙ ገንዘብ ልታገኙበት የምትችሉት ነገር ነው። በዶላር እናንተ መጀመሪያ እዚህ ጋር ዝግጅት የምታደርጉት ዶላር አክሰስ የምታደርጉበትን ማስተር ካርድ ምናምን ማዘጋጀት ነው። ከዛ ውጪ በደንብ እንዴት ነው አድራ የሚደረገው የሚለውን ነገር በደንብ ማወቅ፣ እንዴት ነው ዲዛይኖችን፣ ፖስተሮችን ማዘጋጀው፣ እንዴት ነው ፈነሎችን ማዘጋጀት የምችለው፣ ላይክ ሰዎች እንዲገዙ ማድረግ የምችለው የሚለውን ነገር በደንብ ካጠናችሁ ፌስቡክ አድ ስፔሻሊስት መሆን ትችላላችሁ። ሌላኛው ደግሞ ኮንተንት ማርኬቲንግ ነው። ኮንተንት ማርኬቲንግ ራሱን የቻለ ብሮድ ነው። ለምሳሌ ቪዲዮግራፊ ላይ የሚሰራ ሰው ኮንተንት ማርኬቲንግ ነው። ኮንተንት ክሪኤሽን ለምሳሌ እንደኔ ቆሞ የሚያወራም ኮንተንት ክሪኤተር ነው። ካሜራ ጀርባ ያለው ሰውም ኮንተንት ክሪኤተር ነው። ላይክ ሲኒማቶግራፈር ኮንተንት ክሪኤተር ነው። ቪዲዮ ኤዲተር ኮንተንት ክሪኤተር ነው። ከነዚህ ውስጥ አንዱን መርጣችሁ ኮንተንት ክሪኤሽን ስራ ራሱ መስራት ትችላላችሁ ማለት ነው። አንዱን ነው የምትመርጡት። በደንብ እዛ ላይ ኒሽ ዳውን አድርጋችሁ በደንብ ያንን ነገር በደንብ የምታጠኑ ከሆነ ስራ ታገኛላችሁ። ሌላኛው ደግሞ ኮዲንግ ነው። ኮዲንግ ድሮ 4 ዓመት 5 ዓመት የኮምፒውተር ሳይንስ ኮምፒውተር ኢንጂነሪንግ ተማሪ ሆናችሁ የምትማሩት ነገር ነው። ግን አሁን ላይ በጣም ወርዶ ቀሎ ቤት ውስጥ ማስተማር ትችላላችሁ ራሳችሁ። ኮዲንግ ማለት ቢዝነሶችን ዌብሳይት መስራት ሊሆን ይችላል። የስልክ አፕሊኬሽኖችን ቢልድ ማድረግ ሊሆን ይችላል። ጃቫስክሪፕት፣ ኤችቲኤምኤል፣ ሲኤስኤስ፣ ፓይተን እነዚህ ነገሮችን በደንብ ማስተር ማድረግ ትችላላችሁ። ቤታችሁ ሆናችሁ ነው ሜይ ቢ 6 ወር 7 ወር 8 ወር። ከዛ በኋላ ያንን ነገር የራሳችሁ ዌብሳይት ከሰራችሁ በኋላ ቢዝነሶች ጋር ሄዳችሁ ይኸው ይሄን ለራሴ የሰራሁት ነው ኦር ደግሞ ለነሱ ሰርታችሁ ይኸው እንደዚህ ሰርቻለሁ ከፈለጋችሁ በዚህን ያህል ከፍላችሁ መግዛት ትችላላችሁ ብላችሁ እንትን ማድረግ ትችላላችሁ። ወይም ደግሞ ሶፍትዌር አስ ሰርቪስ የሚባለው ሰርቪስ መስጠት ትችላላችሁ። የመጨረሻው ደግሞ ፎሬክስ ነው። አብዛኞቻችሁ ፎሬክስ ትሬዲንግን ቲክቶክ ላይም ስናገር ምናምን ፎሬክስ ኢዝ ዘ ቤስት ትሉኛላችሁ። ፎሬክስ ነው አሪፉ ነገር ምናምን ትሉኛላችሁ። የመጀመሪያው ፎሬክስ ሪኮመንድ ማላደርግባችሁ ምክንያት ምንድን ነው? የመጀመሪያው እዛ ነገር ላይ ኤክስፐርቲስ ስላልሆንኩ ነው። እየተማርኩት ነው። አዎ ያ ነገር ላይ ፕሮፊት እያገኘው ስላልሆነ ያንን ነገር ሪኮመንድ አላደርጋችሁም። ሁለተኛው ደግሞ ካፒታል ስለሚጠይቅ ነው። ማለት ያንን ነገር ለመጀመር በጣም ሃይሊ ካፒታል ያስፈልጋችኋል። ላይክ $100 እዛ ውስጥ ለመክተት 10,000 ብር ነው የሚያስፈልጋችሁ። 10,000 ብር ደግሞ ማጆሪቲ የለው። ሶስተኛው እዛ ላይ ምንም የተረጋገጠ ነገር የለም። ሃይ የሚባል ስኪል እንኳን ቢኖራችሁ መክሰራችሁን አታቆሙ። ላይክ እርግጠኛ የሚባል ነገር የለም ፎሬክስ ትሬዲንግ ላይ። ለዛ ምክንያት ሪኮመንድ አላደርጋችሁም። አምስተኛ ደግሞ እኔ ፎሬክስን የምመለከተው ልክ እንደ ኢንቨስትመንት እንጂ እንደ ቢዝነስ ስላልሆነ ነው። ምክንያቱም ፎሬክስ ስኪሉ አለኝ እየተማርኩት ነው። ራይት እዚህ ጋር አስቀምጠዋለሁ፣ ችግር የለውም። ግን በጎን ደግሞ የሆነ ስራ ያስፈልገኛል። ኦር የኮሚሽን ስራ ኦር ቪዲዮ ኤዲቲንግ ኮፒ በሆነ ወይ ገቢ ያስፈልገኛል። ለምሳሌ እኔ አሁን 20,000 ብር የምሰራ ከሆነ 10,000 ብር ዲፖዚት ማድረግ እችላለሁ። በ10,000 ብሩ ግን መኖር እችላለሁ።
ራይት። ያ አይነት ስራ ሲኖረኝ እንደዛ አይነት በጎን የሆነ ሳይድ ሀስል ሲኖረኝ ፎሬክስን መጀመር እችላለሁ። ያ ነገር እንደ ኢንቨስትመንት ነው። እውቀቴን ተጠቅሜ ኢንቨስት አድርጌ በደንብ ብሬ እንዲባዛልኝ በዶላር ማድረግ እችላለሁ ማለት ነው። በእነዚህ ምክንያቶች ነው ፎሬክስን ኮመንድ ማላደርጋችሁ። ይህንን ስላችሁ ፎሬክስን አትማሩት ማለት አይደለም። ፎሬክስ በጣም አሪፍ ነገር ነው። በደንብ ከሰራችሁት በዶላር ስለሆነ በጣም ብዙ ነገሮችን ማግኘት ትችላላችሁ። አሁን ላይ እናንተ ፎከስ ማድረግ ያለባችሁ ታይምና ኢነርጂያችሁ አለ። ታይምና ኢነርጂያችሁን በመስጠት በኤክስቼንጁ ገንዘብ ማግኘት። ገንዘብ ካገኛችሁ በኋላ ደግሞ ኢንቨስትመንት ላይ ኢንቨስት ማድረግ ነው። ላይክ እንደነ ፎሬክስ፣ ካፒታል ማርኬት እንደዚህ አይነት ነገሮች ላይ ኢንቨስት ማድረግ ነው። እናንተ አሁን ያላችሁበት ስቴጅ ታይምና ኢነርጂ ላይ ብቻ ነው። ያንን ደግሞ ወደ ገንዘብ መቀየር ስትችሉ ነው ፎሬክስ ሪኮመንድ ማደርጋችሁ ማለት ነው። ሶስተኛው ልታዳብሩት የሚገባው ስኪል ደግሞ ፋይናንሻል ግሮዝ ቻሌንጅ ነው። ስለ ፋይናንስ የማታውቁ ከሆነ ምንም ቢሆን ምንም ቢመጣ የምታገኙትን ገንዘብ በደንብ ማኔጅ የማታደርጉ ከሆነ ስለ ገንዘብ ምንም የማታውቁ ከሆነ ምንም አይነት ገንዘብ ቢመጣ እዛው ብሩክ ሆናችሁ ነው የምትቀሩት። የሆነ ጥናት ላይ እንደሰማ ሎተሪ ያሸነፉ ሰዎች በ5 ዓመት ውስጥ ተመልሰው ራሳቸውን ብሮክ ሆነው ያገኙታል። ቢካዝ ምንም አይነት የገንዘብ እውቀት ስለሌላቸው። ገና ገንዘብ ሳታገኙ የገንዘብ እውቀት ሊኖራችሁ ይገባል። ፕሊዝ ጋይስ፣ የገንዘብ እውቀት ካልኖራችሁ ያ ገንዘብ ቢመጣ ራሱ ምንም ነገር ልትሰሩ አትችሉ። ሞር መጽሐፎች አሉ እንደ ሪች ዳድ ፑር ዳድን በደንብ አግቧቸው። ከዛ ውጪ ስለዚህ ፋይናንስ ላይ እንደ ምክር ስላችሁ በቃ ልታረጉት የሚገባ ነገር የመጀመሪያው እነዚህን ስኪሎች ስትማሩ ለገንዘብ አትሩጡ። ገንዘብ የሚባለው ነገር ቆይቶ የሚመጣ ናቸው። አብዛኞቻችሁ አሁን ላይ ፋሚሊ ጋር ናችሁ። ምንም የሚያሳስባችሁ ነገር የለም። ቤት ተከራይታችሁ አልወጣችሁም። አሁን ላይ ፎከስ ማድረግ ያለባችሁ ገንዘቡ ላይ ሳይሆን ስኪሉን ዴቨሎፕ ማድረግ ላይ ነው። ሁለተኛ ደግሞ ሶሻል ሚዲያ ላይ የመጡ በወር 20 ሺህ ብር 30 ሺህ ብር ትሰራላችሁ የሚሉትን ሰዎች አትመልከቱ። መጀመሪያ ራሳችሁን ቻሌንጅ አድርጉ። እስቲ 500 ብር ሰሩ፣ 1000 ብር እስቲ ሰሩ። ቢካዝ ገና ምንንም ሳታውቁ 100 ብር እንዴት ሜክ እንደሚደረግ ሳታውቁ 20 ሺህ ብር 30 ሺህ ብር ላይ ዘላችሁ ሜክ ልታደርጉ አትችሉም። ያላችሁን ስኪል በተቻላችሁ አቅም እንደመጀመሪያ በነፃ ለመስጠት ሞክሩ። ከዛ ውጪ ግን ቀስ እያላችሁ ማሳደግ 500 ብር 1000 ብር 2000 3000 ያላችሁ ነው የምታሳድጉት እንጂ የመጀመሪያችሁን 100 ብር ሜክ ሳታደርጉ 20 ሺህ ብር 30 ሺህ ብር 100 ሺህ ብር ሜክ ማድረግ አትችሉም። try to make በዚህ ወር እስቲ 1000 ብር እስቲ ሜክ ላድርግ በስኪል ይበላችሁ ራሳችሁን ቻሌንጅ አድርጉ። አሁን ፋይናንሻል ነገሮችን አውቃችኋል። ወጪ ገቢ እንዴት ነው ገንዘብ የሚገኘው ብላችሁ እነዚህ ነገሮች በደንብ አጥንታችኋል። ሁለተኛ ስኪል አንዱን መርጣችኋል። ሶስተኛው ደግሞ ራሳችሁን ዲሲፕሊን እያደረጋችሁ ነው። አልጋ እያነጠፋችሁ ነው። መጽሐፍቶችን ያነበባችሁ ነው። ጆርናል እያደረጋችሁ ነው። ከዛ በኋላ አሁን ስኪል ባለቤት ሆናችኋል። በእነዚህ 3 ወይስ ወደ ስራ መግባት ትችላላችሁ። የመጀመሪያው ሰርቪሳችሁን ኦፈር በማድረግ ነው። ቪዲዮ ኤዲቲንግ ነው እየሰራችሁ ያላችሁት፣ ችግር የለውም። ቪዲዮ ኤዲቲንግ ሰርቪስ ሰጣችኋለሁ ብላችሁ ለክሬተሮች ቪዲዮ ኤዲቲንግ ሰርቪስ ለሚፈልጉ ሰዎች ሄዳችሁ ኦፈራችሁን ሰርቭ ማድረግ ነው ማለት ነው። ሁለተኛው ደግሞ ኢንተርን በመግባት ነው። ኢንተርን ማለት ምንድነው? ምንም አይነት ኤክስፐርቲዝ ሳይኖራችሁ፣ ምንም አይነት ከራሳችሁ ስኪል ሳይኖራችሁ፣ ምንም ስኪል ራሱ መማር አይጠበቅባችሁ። ግን ዋናው ኢንተርን ላይ ለመመዝገብ ዋናው ፍላጎት ምንድነው? እናንተ የመፈለግና የመማር ወር ደግሞ አንድን ነገር አዳፕት የማድረግ ካፓሲቲያችሁ ምን ያህል ነው የሚለው ነው የሚወስነው። ኢንተርን አፕላይ ለማድረግ ዋናው ሬዚዩሜያችሁ ነው። ፖርትፎሊዮ ካላችሁ እሱም ቤዚክ አይደለም። ዋናው ሬዚዩሜያችሁ ነው። እኔ በፍጥነት ልማር እችላለሁ፣ እንደዚህ ነገር አብሬያችሁ ብሰራ በጣም ቶሎ የሚነግሩኝን ነገር ቀበላለሁ ብላችሁ የምትጽፉበት ነው ሬዚዩሜ። እናንተ ሄዳችሁ ለካምፓኒዎች ቶሎ አፕላይ ማድረግ ነው። እንግዲህ አንዱ ኢንተርን ከተቀበላችሁ ኢማጂን ወሬ እየከፈላችሁ ሊሆን ይችላል። ባይከፈላችሁ ታይም እና ኤነርጂያችሁን ሰጣችሁ ነው የምትማሩት። ብዙ ነገር ታውቃላችሁ። ኢንተርን ራሱ አፕላይ ማድረግ ይችላላችሁ። በኢንተርን ስራ መስራት ይችላላችሁ። ሶስተኛው ደግሞ ፍሪላንሲንግ ነው። ፍሪላንሲንግ ከቤት ሆናችሁ ምንም አይነት ጊዜም ቦታም ሳይገድባችሁ ከየትኛውም ቦታ ሆናችሁ የምትሰሩት ስራ ነው። ኢቨን የውጭ ክላይንቶችን መስራት ትችላላችሁ። የነዛን ነገሮች ደግሞ አፕወርክ ላይ መስራት ትችላላችሁ። ፋይቨር ላይ መስራት ትችላላችሁ። ሎካል የሆኑ ቢዝነሶች አሉ። ፍሪላንሲንግ ልስራላችሁ የኔን ስራ ብትሏቸው ይቀበሏቸዋል። እነሱ ጋር ሄዳችሁ አፕላይ ማድረግ ትችላላችሁ። በእነዚህ 3 ዌዎች አክቹሊ ስራ ማግኘት ትችላላችሁ ማለት ነው። ለእናንተ ሪኮመንድ የማደርገው እንደመጀመሪያ ወይ ፍሪላንሰር አፕላይ ማድረግ ነው። ቢካዝ ከእናንተ ምንም አይነት ሲቪ ምናምን አይጠብቁ። ዋናው ፖርትፎሊያችሁ ነው። ፌክ የሆነ ፖርትፎሊዮ ቢልድ ማድረግ ትችላላችሁ። ለምሳሌ ግራፊክ ዲዛይኒንግ ከሆነ ለምሳሌ ለኤርፖርት ሎጎ ስራ በባል ምን እሰራለሁ የሚለውን ሰው በራሳችሁ ክሬት አድርጉ። ያንን ለነሱ እንደ ፖርትፎሊዮ እንደ ፌክ ፖርትፎሊዮ መስራት ትችላላችሁ። ቪዲዮ ኤዲተር ከሆናችሁ ለሆነ ካምፓኒ ብሰራ ምን ይመስላል የሚለውን በደንብ ጥርት አድርጋችሁ ትሰራታላችሁ።
ለነሱ ሄዳችሁ አፕላይ ማድረግ ትችላላችሁ ማለት ነው። በእነዚህ ወይ ስራ ማግኘት ትችላላችሁ ማለት ነው። አራተኛው ደግሞ ስፒሪቹዋል ቻሌንጅ ነው። አብዛኞቻችን በጣም ብሬክ የምንሆነው ወር ደግሞ ከፈጣሪ ጋር የምንቆራረጥበት ጊዜ ቢኖር ይሄ ክረምት ጊዜ ነው። አብዛኞቻችን ዲስትራክትድ ነን፣ የምናደርገውን አናቅም። ቲክቶክ ነው ስናይ የምንውለው፣ ፊልሞችን ነው ስናይ የምንውለው። ሰው በዚህ ሰዓት ከፈጣሪ ጋር ያለንን ነገር እናጠዋለን ማለት ነው፣ ያለንን ግንኙነት። ሰው አሁንም ቢሆን በደንብ ማጠንከር ይኖርባቸዋል። ከራሳችሁ ሶል ጋርም ያላችሁ ነገር በደንብ ማጠንከር ይኖርባቸዋል። የመጀመሪያው ቀን በቀን ጸሎት ማድረግ ነው። ሃይማኖታችሁ ምንም ቀን በቀን ጸሎት አድርጉ። ሁለተኛው ደግሞ ስፒሪቹዋል የሆኑ መጽሐፎችን ማንበብ፣ መጽሐፍ ቅዱስ ጠዋት እንደተነሳችሁ ኦር ማታ ስትተኙ ሊሆን ይችላል። እነዚህ ነገሮች ግዴታ ማድረግ ያለባችሁ ነገር ነው። ሶስተኛው ደግሞ ከራሳችሁ ጋር አሪፍ ጊዜ ይኖራችሁ ኦር ደግሞ ኳሊቲ ታይም ይኖራችሁ። ይህን ነገር ስላችሁ ሜዲቴት ማለት ይችል ነበረ፣ ግን ሜዲቴት አብዛኛው ሰው አይስማማውም ምናምን። ሰው ምንድን ነው የምታደርጉት? ጀስት አጥፉት፣ ስልካችሁን አጥፉት፣ ፒሲያችሁን አጥፉት፣ ዝጉት እና ክላሳችሁ ምናምን ጭልም አድርጉትና ከራሳችሁ ጋር በቃ ቁጭ ብላችሁ የተደግፋችሁ ነገር ላይ ሀሳብ ጭልጥ በሉ። ያንን ኳሊቲ ታይም ብላችሁ ቢኮዝ አብዛኛው ጥሩ የሚባል አይዲያዎች ዓለማችን ላይ በጣም አሁን የምናያቸው ጥሩ የሚባሉ አይዲያዎች የተፈጠሩት በዝምታ ውስጥ ነው፣ በኳሊቲ ታይም ውስጥ ነው። ሰው እናንተ ራሳችሁን ኳሊቲ ታይም ከሌላችሁ ምንም ነገር ልትፈጥሩ አትችሉም። አብዛኛው ቅድም የነገርኳችሁ ስኪሎች ደግሞ ክሬቲቪቲ የሚጠይቁ ነገሮች ነው። ክሬቲቪቲ ደግሞ ካምስ ፍሮም ኳሊቲ ታይም። ይህንን ቻሌንጅ እሰጣችኋለሁ። ቀን በቀን ከራሳችሁ ጋር ኳሊቲ ታይም ይኖራችሁ። ሌላኛው ደግሞ መቼም ቢሆን ለራሳችሁ ኔጌቲቭ ቶክ እንዳታወሩ ምንም ነገር ቢፈጠር። ቢኮዝ ከአፋችሁ የሚወጣው ቃል ኢትስ ኢነርጂ። ኔጌቲቭ ነገር የምታወሩ ከሆነ ሙሉ ላይፋችሁ ኔጌቲቭ ነው የሚሆነው። ፖዚቲቭ ነገር የምታወሩ ከሆነ ስለራሳችሁ ፖዚቲቭ ነው ህይወታችሁን የሚወርሰው። መቼም ቢሆን ኔጌቲቭ ቶክ ለራሳችሁ እንዳታወሩ። ስፔሻሊ ደግሞ ሴቶች የሆነች ልጅ ልደቷን ስታከበር ዱባይ ታያላችሁ፣ ኦር ደግሞ ልደቷን ኤርፖርት ውስጥ በጣም ፈን ስታደርግ ቺል ስታደርግ ታዩና የራሳችሁን ላይፍ ታያላችሁ። በጣም መጥፎ የሆነ ኢነርጂ ነው ውስጣችሁ የሚሰማችሁ። ከዛ በኋላ ነው ያ ኢነርጂ በጣም እየወራሳችሁ ሲመጣ ህይወታችሁ መቼም ቢሆን አይለወጥም። በተቻላችሁ አቅም እነዚህ አይነት ሰዎችን አንፎሎ ለማድረግ ሞክሩ ሶሻል ሚዲያ ላይ። በተቻላችሁ ቁጥር ደግሞ አትመልከቷቸው እነዚህ አይነት ሰዎችን፣ ቢኮዝ የእናንተን ኢነርጂ ነው ዳውን እያደረጉ የሚመጡት እነዚህ አይነት ሰዎች። ሁልጊዜ ለራሳችሁ ጥሩ ነገር ተናገሩ። አይ ዊል ሜክ ኢት፣ ላይፌ ደስተኛ ነኝ፣ ሁሉ ነገር ተሟልቶልኛል በሉ። እንደዚህ አይነት ነገር ስትሉ ኢነርጂው ራሱ እየወረሳችሁ ህይወታችሁ በራሱ እየተቀየረ ሲመጣ ታዩታላችሁ። አምስተኛው ደግሞ ምንድነው? ፊዚካል ቻሌንጅ ነው። ኢነርጂያችሁን በደንብ የምታስተካክሉበትና ኮንፊደንሳችሁን ቡስት የምታደርጉበት። አብዛኞቻችን ኮንፊደንስ የለንም፣ ቤት ውስጥ ነው የምንውለው፣ ኦር ደግሞ ከትላልቅ ሰዎች ጋር መጠየቅ እንፈራለን ምናምን ሂደን ብቻ ምንም ነገር ኮንፊደንስ የለንም። እነዚህን 5 ነገሮች ራሳችሁ ኢምፕሊመንት የምታደርጉ ከሆነ አለቀ፣ ኮንፊደንስ ናችሁ፣ ኢነርጂያችሁ በጣም ቡስት ይሆናል። የመጀመሪያው ከ20 እስከ 30 ደቂቃ ወርክአውት አድርጉ። ምንም አድርጉ፣ ጂም ሂዱ ከቻላችሁ፣ ካልቻላችሁ ደግሞ ቤት ውስጥ ኤክሰርሳይዝ አድርጉ፣ ወይ ሩጡ፣ ኦር ፑሽአፕ ስሩ ምናምን። ከ20 እስከ 30 ደቂቃ ድረስ ቀናችሁ ውስጥ ወርክአውት አድርጉ። ሁለተኛው ደግሞ 2 ሊትር ውሃ በቀን ውስጥ መጠጣት። ይሄ ከአምና ጀምሮ እስከ ዛሬ ድረስ ሀቢቴ ሆኗል። በቃ ሁሉ ጊዜ ከጎኔ ወይ ሃይላንድ አለ ወይ ብርጭቆ ላይ የምታገኙት። ሁሉ ጊዜ በቀን 2 ሊትር ውሃ መጠጣት ሞክሩ። ሌላኛው ደግሞ ማታ ከ4 ሰዓት በላይ አታምሹ ፕሊዝ። አብዛኞቻችን ክረምት ሲደርስ በጣም ብዙ ጊዜ ያለን ይመስለንና እስከ 6 ከ8 አንዳንዴ ራሱ ማይተኛም ሰው ይኖራል ራይት። ያ ነገር በጣም መጥፎ ነው። የቀን ኢነርጂያችሁን ድሬን የሚያደርገው። በደንብ ተኙ። 8 ሰዓት ከተቻላችሁ ተኙ። ቢካዝ አሁን ላይ ሀስል ካልቸር የሚባል አትተኛ በቀን 18 ሰዓት ስራ ኖ፣ በደንብ ተኙ። ቀናችሁን በደንብ ኤክስኪዩት ማድረግ ትችላላችሁ። ሁልጊዜ የምተኙበት ሰዓት ስፔሲፊክ ይሁን። ሶስተኛው ደግሞ የዛሬ 5 ዓመት፣ የዛሬ 2 ዓመት፣ 3 ዓመት ፕላን ያደረጋችሁበት ቦታ፣ ራሳችሁን የሳላችሁበት ቦታ አሁን ያለ ሰው አለ። አሁን ላይ ያሉትን ሰዎች ደግሞ የምታገኙ ሶሻል ሚዲያ ላይ ነው። ሶሻል ሚዲያ ላይ መጣችሁ እነሱን ሰዎች ቀን በቀን ቪዲዮቸውን መመልከት፣ ውሏቸውን ሊሆን ይችላል፣ ቭሎግ፣ የሚያወሩትን ነገር፣ እያንዳንዱን ነገር ወደ ራሳችሁ ላይፍ ኢምፕሊመንት ማለት ነው። ያ ነገር ምን ያደርጋችኋል? የእነሱን ኢነርጂ እንድትላበሱ ያደርጋችኋል። ከዛ በኋላ ደግሞ ተስፋ እንዲኖራችሁ ያደርጋል። ይህንን ነገር ካደረግኩት በቃ እነሱ አሁን ያሉበት ደረጃ ላይ መድረስ ይችላሉ ብላችሁ ቪዥዋላይዝ እንድታደርጉ ያደርጋል። እነዚህ 3 ነገሮች አድርጉ። እኔ ላይፍ የተቀየረው 2016 ክረምት ላይ ነበረ። በጣም ብዙ ነገሮች ራሴ ያስተምራለሁ። እነዚህ የነገርኳችሁ ነገሮች ነው አክቹሊ ራሴ ላይ ኢምፕሊመንት ማድረግ የቻልኩት። እናንተም ብትሆኑ ይህን ነገር ራሳችሁ ላይ ማድረግ ትችላላችሁ። ኔክስት በሚገርም ቪዲዮ እንገናኛለን። ባይ